ኢራን ከአሜሪካ ጋር ስታደርገው ወደ ነበረው ድርድር እንድትመለስ የአውሮፓ ሀገራት ጠየቁ። በእስራኤልና በኢራን መካከል ያለው ግጭት በሰላማዊ መንገድ እልባት እንዲያገኝ ኢራን ከአሜሪካ ጋር ወደ ነበረው ውይይት እንድትመለስ የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚን ጠየቁዋል። በሁለቱ ሀገር መካከል ያለው ግጭት በዲፕሎማሲያዊ መንገድ እንዲፈታ ለማድረግ የአውሮፓ ሀገራት ተወካዮች ከውጭ ጉዳይ ሚኒስትር አባስ አራቅቺ ጋር በዛሬ ዕለት በጄኔቫ ተወያይተዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚን ከውይይቱ በኋላ ከሌሎች የአውሮፓ ሀገራት ተወካዮች ጋር በጋራ በሰጡት መግለጫም ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም ብለዋል። እንግሊዝ፣ ፈረንሳይና ጀርመን እንዲሁም ሌሎች የአውሮፓ ሀገራት ኢራን የኒውክሌር ጦር መሳሪያ ባለቤት መሆን እንደሌለባት የጋራ አቋም እንዳላቸው ገልጸዋል። የአውሮፓ ሀገራት ግጭቱ በዲፕሎማሲያዊ ውይይት እንዲፈታ ኢራን ከአሜሪካ ጋር የምታደርገው ድርድር እንዲቀጥል ጽኑ ፍላጎት እንዳላቸው አረጋግጠዋል። ግጭቱ ወደ ቀጠናው እንዲስፋፋ ምንም አይነት ፍላጎት እንደሌላቸው ዲፕሎማቶቹ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ እስራኤል በኢራን ላይ የፈጸመችው ያለው ጥቃት ካላቆመች ወደ ውይይት እንደማትመለስ ባወጣው መግለጫ ይፋ አድርጓል። እስራኤል በኢራን ላይ የፈጸመችው ያለው ጥቃት አቆማ ለፈጸመችው የጦር ወንጀል ተጠያቂ ከሆነች ኢራን ዲፕሎማሲያዊ አማራጭ ለመቀበል ዝግጁ ናት ብለዋል ሚኒስቴሩ በመግለጫቸው።